ሁሉም አካባቢ በዓል ይከበራል። የጎጃሚዎችስ ፈጽሞ ይለያል። ሰላም ውድ አድማጮቻችን እንዴት ናችሁ? በዓል አከባበር በጎጃም ምን ይመስላል የሚለውን እንቃኘዋለን። በዓል አከባበር በጎጃም ደስና ማራኪ በሆነ መልኩ ይከበራል። ማለትም ለየት የሚያደርገው ያዘካክሩ ሁኔታ ነው። ዝክርት በጎጃም ልዩና የተለየ ሁኔታ ወይም የተለየ ተደርጎ ይታሰባል። ምክንያቱም የበዓል ዕለት ሁሉም ሰው ያገኘውን በየቤቱ ድግሱን ደግሶ ወደ ቤተ ክርስቲያን ወስዶ የተራበውን ያበላል፣ የተጠማውን ያጠጣል። እግሩ ያደረሰው መንገደኛ ሁሉ በማንኛውም ቤት እየገባ ና በሞቴ አፈር ስሆን ጭቃ ስገባ እንግት ስል እየተባለ እየበላ ይሄዳል ማለት ነው። የተጠራው ሰውም ድንገት እኮ ድግስ ያልቅበታል፣ እንጀራ ያልቅበታል ብሎ እንጀራውን ተሸክሞ ይመጣል ማለት ነው። አሁን ላይ በጎጃም በላይ የዶሮን አረር በታች የሞፈር የመድፍ ቅንቡላዎች በየቤቶቻችን ላይ በየማሳዎቻችን ላይ ቢወድቁም ህዝባችን ካለው የሃይማኖቱ ቁርጠኝነት የተነሳ በዓላትን እንደዚህ ውስጡ እያዘነ ቢሆንም እያረረ ቢሆንም እንደዚህ በድምቀት ያከብራል ማለት ነው። እንግዲህ ቅዱስ ገብርኤል አናንያን አዛርያን ሚሳኤልን ከእሳት ያወጣ አምላክ እኛንም ከዚህ ከእሳት አውጣን እያልን እንጸልያለን። ጸልዩልን እንላችኋለን። በዓል በጎጃም ይህን ይመስላል። ለየት ያለ ነው። በቃ ድባቡ ከዋዜማ ጀምሮ እስከ መውጫ ድረስ ያለው ቤት ዘመድ ወይም የማይታወቅ ሰው ሁላ እቤት ገብቶ ቢበላ ማንም አይከለክለውም። ሆቴሎች ዋጋቸውን የበዓሉ ዕለት በግማሽ ይቀንሳሉ። ምግብ 50 ይሸጡ እንደሆነ 100 ይሸጡ እንደሆነ 50 እያደረጉ ማለት ነው። እናመሰግናለን። በያላችሁበት ሰላማችሁ ይብዛ።